በመዲናችን አዲስ አበባ አንድ የ72 ዓመት አዛውንት የ4 ዓመት ከ10 ወር ዕድሜ ያላት ሕፃን ልጅ ላይ የአስገድዶ መድፈር ወንጀል መፈጸማቸው ተሰማ። ሁኔታው በርካቶችን አሳዝኗል፣ አስቆጥቷል። ግለሰቡ በቁጥጥር ስር የዋሉ ሲሆን ፍርድ ቤትም ቅጣት ጥሎባቸው የፖሊስ የምርመራ መዝገብ እንደሚያመለክተው አቶ ተስፋዬ ደመቀ የተባሉ የ72 ዓመት ዕድሜ ባለጸጋ በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ዶክተሮች ሰፈር ተብሎ በሚጠራው አካባቢ ከቀኑ 5 ሰዓት ላይ ያስገድዶ መድፈር ወንጀሉን ፈጽመዋል። የ4 ዓመት ከ10 ወር ዕድሜ ያላት ሕፃን በአካባቢው እየተጫወተች ሳለ የኢትዮ ቴሌኮም ታወር ጥበቃ ሰራተኛ የሆኑት አቶ ተስፋዬ ደመቀ ሕፃኗን ነይ እንጫወት በማለት የድርጅቱ የጥበቃ ሰራተኞች የሚያድሩበት ማረፊያ ውስጥ በማስገባት የአስገድዶ መድፈር ወንጀሉን ሲፈጽሙባት የአካባቢው ህብረተሰብ ደርሶ ለፖሊስ ባደረጉት ጥሪ ግለሰቡ በቁጥጥር ስር ውለዋል። ፖሊስም በሕፃኗ ላይ ተገቢውን የጤና ምርመራ እንዲደረግላት በማድረግ የሰውና የሰነድ ማስረጃዎችን በማጠናከር በአቃቢ ሕግ በኩል ክስ እንዲመሰረት መደረጉን ከቦሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ሕፃናት ምርመራ ክፍል የተገኘው መረጃ ያመለክታል። የተከሳሹን ጉዳይ ሲከታተል የቆየው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 5ኛ ወንጀል ችሎት ጥር 21 ቀን 2017 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌሎችንም ወንጀል ፈጻሚዎችን ያስጠነቅቃል በማለት ግለሰቡን በ12 ዓመት ጽኑ እስራት እንዲቀጡ የጥፋተኝነት ውሳኔ እንዳስተላለፈባቸው ገልጿል። ከክፍለ ከተማው የተገኘው መረጃ መሰረት በሕፃኗ አእምሮ ላይ ጉዳት እንዳይደርስ በወላጆቿ ቤት በባለሙያዎች ከፍተኛ ድጋፍ እየተደረገላት በመሆኑ ለመረዳትም ተችሏልም ብሏል። የአዲስ አበባ ፖሊስ ዜናውን በማህበራዊ ትስስር ገጹ ሲያጋራ ወላጆች ወይም አሳዳጊዎች ሕፃናት ልጆቻቸውን የትና ከማን ጋር እንደሚውሉ በቂ ቁጥጥር ማድረግ እንዳለባቸው የተገለጸ ሲሆን በሕፃናት ላይ የሚደርሱ ያስገድዶ መደፈር ወንጀሎችን ለመከላከል ፖሊስ ከሚያከናውነው የቅድመ ወንጀል መከላከልና የግንዛቤ ማስጨበጫ ትምህርት ባሻገር አጠራጣሪ ነገሮችን ሲመለከት ህብረተሰቡ ጥቆማ የመስጠት ተግባሩን አጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ መልእክቱን ማስተላለፉን በድረገጹ ላይ ዘግቦታል። ከፕሬዝደንት ዶናልድ ትራምፕ ጋር በዋይት ሃውስ በነበራቸው ቆይታ በአሜሪካ አይሽሬ ጥርስ የተነከሰባቸው የዩክሬኑ ፕሬዝደንት ቮልዲሚር ዜሌንስኪ ዛሬ ከአሜሪካውያን መገናኛ ብዙሃኖች አስደንጋጭ ዜና ሰሙ። የአሜሪካ መገናኛ ብዙሃን እንደዘገቡት አሜሪካ የዩክሬኑን ፕሬዝደንት ዜሌንስኪን ከስልጣን ለመገልበጥ ከተቃዋሚ ፖለቲካ ፓርቲ መሪዎች ጋር በድብቅ ውይይት መጀመሯን የአሜሪካ መገናኛ ብዙሃኖች ዛሬ ረፋዱን ይፋ አድርገዋል። የዶናልድ ትራምፕ አስተዳደር ደጋፊዎች የዩክሬንን ፕሬዝደንት ቮልዲሚር ዜሌንስኪን ከሚቃወሙ የፖለቲካ መሪዎች ጋር ሚስጥራዊ ውይይት መጀመራቸውንና ትራምፕም ዜሌንስኪ ከስልጣን ስለሚወገድበት ሁኔታ መነጋገራቸው ተነግሯል። የአሜሪካው ፖለቲካው የተሰኘው ጋዜጣ ይዞት በወጣው ዘገባ በጦርነቱ ምክንያት በተጣለው ወታደራዊ አስተዳደር ወይም ማርሻል ሎው ምክንያት ተራዝሞ የነበረው የዩክሬን ምርጫ በቅርቡ እንዲደረግ ግፊት እየተደረገ የሚገኝ ሲሆን ዜሌንስኪን የሚተካ መሪ በመፈለግ ላይ የምትገኘው አሜሪካ በምርጫው አሊያም ከስልጣን በመገልበጥ ልታወርደው እንደወሰነችም ተነግሯል። እነዚህ ሚስጥራዊ ስብሰባዎች የተካሄዱት የአሜሪካና የዩክሬን ፍጥጫ እየጨመረ በሚገኝበት በአሁኑ ወቅት ነው። የዜሌንስኪን አማራጭ ለመፈለግ ሲሆን ደግሞም የፕሬዝደንቱ አስተዳደር የወደፊት እጣ ፈንታ ላይም ከባድ ጥያቄዎች መነሳታቸው ተነግሯል። በዩክሬን ድንጋጤ የፈጠረው በዛሬው ዕለት ከአሜሪካ መገናኛ ብዙሃኖች የወጣውን ዘገባ ፖለቲኮ ጋዜጣ እንደዘገበው ከሆነ ከቅርብ ምንጮቼ አገኘሁት ያለው ሚስጥራዊ መረጃ በዘገባው ሲገልጽ ሚስጥራዊ ስብሰባዎቹ ከቀድሞው ፕሬዝደንት ፔትሮ ፖሮሼንኮ እንዲሁም ሌሎችም ታዋቂ የዩክሬን ሰዎች ጋር በሚስጥር የተደረጉ መሆናቸውን ገልጾ በተለይም የቀድሞው የዩክሬንን ስልጣን ዳግም መያዝ የሚፈልጉ የቀድሞ ጠቅላይ ሚኒስትር ዩሊያን ቲሞሼንኮና ሌሎችም የዩክሬን የፖለቲካ ኃይሎች ጋር የተደረጉ ድብቅ ስብሰባዎች ናቸው ተብሏል። የዩክሬኑ ፕሬዝደንት ቮልዲሚር ዜሌንስኪ በተለይም ደግሞ ከዋይት ሃውሱና በቀጥታ ስርጭት ከተላለፈው የዶናልድ ትራምፕ ጋር ቆይታቸው ያሳዩት አቋም በዶናልድ ትራምፕ በኩል ከፍተኛ የሆነ ቁጣ እንደቀሰቀሰ የተነገረ ሲሆን የይቅርታ ደብዳቤ ለአሜሪካ ቢልኩም ተቀባይነት ሳያገኝ ቀርቷል። አሜሪካ በዩክሬን መፈንቅለ መንግስት ለማድረግ እየተነጋገረች ነው የሚለውን ጉዳይ በተመለከተ ተቃውሞ የተቀሰቀሰም ሲሆን በሚሊዮን የሚቆጠሩ ዩክሬናውያን በጦር ግንባር እየተዋጉ በሚገኙበትና በውጭ ሀገር በስደት በሚኖሩበት ጊዜ ይህ እርምጃ
ትርምስ በዩክሬን ውስጥ ሊያስከትል ይችላል፣ እንዲሁም ሩሲያ ተጨማሪ ግዛቶችን እንድትይዝ ሊያደርጋት ይችላልም በማለት እየተከራከሩ ነው። የፕሬዝደንት ዶናልድ ትራምፕ ቡድን በበኩሉ በጦርነትና በሙስና የተዳከመው የዩክሬን ሕዝብ እድሉን ካገኘ ዘለንስኪን ከስልጣን ሊያወርድ የሚችል ድምፅ ሊሰጥ እንደሚችል ቶሎ በአፋጣኝ በቀጣዮቹ ሳምንታት በዩክሬን ምርጫ እንዲደረግ አሊያም መፈንቅለ መንግስት እንዲደረግ የሚያስችል ከፍተኛ ሁኔታዎች እየተዘጋጁ እንደሆነ ገልጸዋል። የዩክሬን የፖለቲካ መሪዎችን አናግረዋል ከተባሉት የአሜሪካ ባለስልጣናት መካከል አንዱ የሆኑት የአሜሪካ የንግድ ሚኒስትር ሃዋርድ ሉትኒክ ትራምፕ በዩክሬን ፖለቲካ ውስጥ ማንኛውንም አይነት ቀጥተኛ ጣልቃ ገብነት እንደማያደርጉም ለመገናኛ ብዙሃኑ ክደው ቢናገሩም የአሜሪካው ፕሬዝደንትና አጋሮቻቸው የሚሰጡት መግለጫ በዘለንስኪ ላይ ግልጽ የሆነ ጫና እያሳደረ እንደሚገኝ ተመልክቷል። ፕሬዝደንት ዶናልድ ትራምፕ ከዚህ ቀደም ዘለንስኪ ያለ ምርጫ የሚመራ አምባገነን ሲሉ ወርፈው ነበር። በቅርቡም በዋሽንግተን በሁለቱ መሪዎች መካከል ከተካሄደው ፍጥጫ የሞላበትና በቀጥታ ስርጭት ዓለም ካየው ክርክር በኋላ የአሜሪካው ፕሬዝደንት ዶናልድ ትራምፕ የመናቅ ስሜት ተሰምቷቸዋል። የአሜሪካ ከፍተኛ ባለስልጣናት ዩክሬን ለሰላም ዝግጁ የሆነ አማራጭ መሪ ያስፈልጋታል ሲሉ ከዚያ ጊዜ ጀምሮ መወሰኑንም አመልክተዋል። ዩክሬኑ ፕሬዝደንት ቮልዲሚር ዜሌንስኪ ከቀናት በፊት ተናግረው በነበረው ንግግር እኔን ከስልጣን መገልበጥ በጣም ከባድ ነው፣ እንኳን መፈንቅለ መንግስት እኔ ላይ ማድረግ ቀርቶ በምርጫም ቢሆን ስልጣኑን አልለቅም፣ በምርጫም ቢሆን ስልጣኑን መያዝ የሚፈልግ ማንኛውም ተቃዋሚ ፓርቲ ከኔ ጋር መደራደር መጀመሪያ ይጠበቅበታል ሲሉ መናገራቸውና ንግግራቸው ሌላ አነጋጋሪ ክስተት መውለዱ አይዘነጋም። ከአሜሪካ የተሰማው መረጃ አሁን በዩክሬን ውስጥ ድንጋጤ መፍጠሩ የተነገረ ሲሆን የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ የጥበቃዎቻቸውን ቁጥርም ከፍ እንዳደረጉ ተመልክቷል።